ብዙ ነገር እያጣን ያለነው ብዙ እየተናገርን ስለሆነ ነው። ኃይላችሁን መቆጠብ ከፈለጋችሁ ዝም በሉ። ብዙ አስመሳይ ሰዎች አሉ። እነዚህም ሰዎች ስለሰሩት ነገር፣ ስለ ማንነታቸው ብዙ ውሸቶችን ይናገራሉ። ውጤታቸው ግን ሌላ ነገርን ነው የሚናገረው። ፈጽሞ ማስመሰል የማትችሉት ነገር ቢኖር ውጤታችሁን ነው። ስለዚህ ስለምታደርጉት ነገር ሁልጊዜም ማውራት አይጠበቅባችሁ። ውጤታችሁ ስለ እናንተ ይናገራል። በዝምታ ስሩ። ጥቂት በመናገር ብዙ በመስራት በውጤቶቻችሁ አስደንግጧቸው። አንድ አባባል አለ፣ በዝምታ ስትገነባ ምንን ማጥቃት እንዳለባቸው አያውቁም። ብዙ እቅድ፣ ሐሳብና ዓላማ ኖሯችሁ የማትፈልጉት ቦታ ላይ ከሆናችሁ ይህ ቪዲዮ ለእናንተ ነው። ከምቾቶቻችሁ ወጥታችሁ ራሳችሁን በዝምታ ውስጥ ፈልጋችሁ ማግኘት ይኖርባችኋል። ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ጀምሩ። የሰው ልጅ በድብቅ ለሚያደርገው ነገር በአደባባይ ይሸለማል። አንዳንድ ጊዜ ግርግር ከበዛበት ቦታ መራቅ መቻል አለባችሁ። አንዳንድ ጊዜ ከሰዎች ከነገሮች መራቅ አለባችሁ። አንዳንድ ጊዜ ወደ ውስጣችሁ ልታደምጡ ራሳችሁን ልትፈልጉ ይገባል። ይህም የሚሆነው ደግሞ በዝምታ ውስጥ ብቻ ነው። ለአንድ ወር፣ ለሁለት ወር፣ ለሶስት ወር ዝም ብላችሁ ራሳችሁ ላይ ኢንቨስት ብታደርጉ ምን የሚፈጠር ይመስላችኋል? ለምን ይህንን ያህል የመናገር ፍላጎት በውስጣችን ያደረ ይመስላችኋል? በጥናት እንደተረጋገጠው 75% የሚሆኑ ሰዎች የተናገሩትን አያደርጉትም። ለምን ተብሎ ሲጣራ በንግግር ውስጥ የሚያደርጉበትን ኢነርጂ ስለሚያጡ ነው። አእምሯችን ሊደረግ ባለና የተደረገን ነገር መለየት አይችልም። በተደረገና ሊደረግ ባለን ነገር የሚለየው በእርካታ ስሜት ብቻ ነው። ይህም ማለት እቅዳችሁን፣ ሐሳባችሁንና ህልማችሁን ስትናገሩ የሚሰማችሁ እርካታ ስሜት አለ። ይሄ እርካታ ሲሰማው ደግሞ አእምሯችሁ ለመተግበር የሰበሰበው ኢነርጂ እሱን ይበትነዋል። ለዚህም ነው አንድ ነገርን ሁለቴ ሶስቴ ከተናገራችሁ በኋላ ለማድረግ ያላችሁን ኃይል ሙሉ በሙሉ የምታጡት። ሁሉም ሰው ስኬታማ መሆን ይፈልጋል። ሁሉም ሰው የነገ የሚለው ግብ አለው። ነገር ግን ማንም ለራሱ ጊዜ መስጠት አይፈልግም። ማንም ትኩረትን መሰብሰብ አይፈልግም። በዝምታ ነገሮችን ማከናወንም አይፈልግም። እስቲ ወስኑ። ውሳኔያችሁንም ለሰዎች አታሳውቁ። በቃ ዝም በማለት በህይወታችሁ ላይ ብቻ አተኩሩ። ጠንክራችሁ ስሩ። ህልማችሁንም ኑሩ። የሰው ልጅ በተፈጥሮ ሰው እንዲሰማው ይፈልጋል። ለሰው ሰው ያስፈልገዋል። የሰውነት፣ የጓደኝነት፣ የቤተሰብነትን ቦታ እንድታበላሹ አንመክርም። ግን ሁሌም መናገር ያለባችሁን ቦታ መለየት አለባችሁ። የሰዎች ኃላፊነት የራሳቸውን ህይወት መኖር እንደሆነ እመኑ። ማንም በተለየ መንገድ ትሪት እንዲያደርጋችሁ አትጠብቁ። ሰዎች አልተረዱኝም፣ ውስጤ ትልቅ ነገር አለ፣ አልተቀበሉኝም አትበሉ። ሰው ከወሬ ይልቅ ተግባራችሁን ያምናል። እንዲቀበሏችሁ የሚያደርግን ውጤትን አስመዝግቡ። በልጣችሁ ተገኙ። መድረኩ ባዶ ስለሆነ የሚሰማኝ ያገኘው ብላችሁ ወጥታችሁ አትናገሩ። ያ መድረክ የሚጠብቀው ባለ ውጤቱን ሰው ነው። ውጤታማው ሰው ሲመጣ መውረዳችሁ የማይቀር ነገር ነው። እውነተኛው ጀግና ተፋላሚው ነው። በሐሳብና በተግባር መካከል ሰፊ ገደል አለ። ያም ገደል ልምድ፣ ችሎታ፣ ብቃት ይባላል። የሆነ ነገር ሐሳባችሁ ላይ ባለው ልክ በቀላሉ መውረድ ቢችል ጥሩ ነበር፣ ግን ዋጋ መክፈል ይጠይቃል። እንደናንተ ብዙ ሰው ያልማል፣ ያስባል፣ ያቅዳል፣ በህልም ዓለም ውስጥ ይኖራል። ያንንም እየተረከ ይተዳደራል። ነገር ግን ጥቂት ሰዎች ይህንን አዙሪት አልፈው ያሰቡትን ያለሙትን ሲያደርጉ ታይተዋል። የእነሱም ልዩነት ብቸኛው በዝምታ ስለሚገነቡ ብቻ ነው። ሁሌም አንድ አባባል አለ፣ ዛፍ ሲወድቅ እንጂ ሲያድግ ድምፅ አሰምቶ አያውቅም። ብዙ ስታወሩ እየወደቃችሁ እንጂ እያደጋችሁ እንዳልሆነ ተገንዘቡ። ዛሬ እውነት ታምናችሁ የምትሉትን ነገር ታደርጋላችሁ ብሎ የሚጠብቅ ሰው ይኖራል። ስለዚህ ተጠንቀቁ። የሚጮህ ውሻ አይናከስም። ያያችሁትን ነገር ለመያዝ ከፈለጋችሁ በዝምታ ተንቀሳቀሱ። አንዳንዴ ለምንድን ነው የምናገረው ብላችሁ ራሳችሁን ተመልከቱ። አንዳንዴ ምክንያት የሚሆነው ምናልባትም ሰዎች እኛን እንደ ሰው
እንዲቆጥሩንና እኛ ዋጋ እንዳለን ለማስመስከር ይሆናል። ነገር ግን በንግግር የምትገነቡት መወደድና ክብር የሚቆየው ለጥቂት ጊዜ ነው። የእናንተ ፍሬና ውጤት እስኪታይ እስከ መቼ ውጤታችሁን በንግግር ውስጥ ትደብቃላችሁ? መጀመሪያ እንዳልነው ውጤታችሁን መደበቅ አትችሉም። ከሁሉም ውርደት በፊት ቁልፍ የሆነውን ዝምታን ያዙ። ለጥቂት ጊዜ በዝምታ ራሳችሁን ለመፈተሽ ተዘጋጁ። ቪዲዮ ከተመቻችሁ ላይክ በማድረግ ቅንነታችሁን አሳዩ። እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ።